ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕስ ጉዳያችን ምን ይመስላል? እንግዲህ የይግባኝ አቀራረብን ከመጀመሪያው እስከ መጨረሻው ሙሉ ሂደቱን የምነግራችሁ ይሆናል ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻው ካያችሁ በይግባኝ ጉዳይ ላይ መሰረታዊ የሆነ ነገርና መረሳት የሌለባቸው በጣም ጠቃሚ የሆኑ ጉዳዮችን የምናይ ይሆናል ማለት ነው። አሁን ቀጥታ ወደ ጉዳያችን እንገባለን ማለት ነው። እንግዲህ ተከራካሪ ወገኖች በፍትሐብሔር ጉዳይ ሲከራከሩ ከቆዩ በኋላ በውሳኔው ቅር የተሰኘ አካል ይግባኝ ይላል ማለት ነው። ይግባኝ የሚለው እንግዲህ ለይግባኝ ሰሚው ፍርድ ቤት ወይም ቀጥሎ ላለው የበላይ ፍርድ ቤት ይግባኝ ይላል ማለት ነው። ማስተዋል ያለብን ምንድነው? እንግዲህ ፍርድ ቤቱ በሚሰጠው ጊዜያዊ ትዕዛዝ ላይ ይግባኝ ማለት አይቻልም። በዋናው ጉዳይ ላይ ሳይሆን ፍርድ ቤቱ የተለያዩ ትዕዛዞችን ሊሰጥ ይችላል። ጊዜያዊ ትዕዛዞችን ለምሳሌ ቀነ ቀጠሮን በተመለከተ፣ የመጀመሪያ ደረጃ መቃወሚያን በተመለከተ፣ እንዲሁም ደግሞ ዳኝነት ሳይከፈል በነፃ ለመክሰስ እንዲፈቀድ በቀረበ ማመልከቻ ላይ የሚሰጠውን ብይን በተመለከተ ጊዜያዊ ትዕዛዞች ሊሰጡ ይችላሉ። እንዲሁም ብይኖች ሊሰጡ ይችላሉ። በእነዚህ ጉዳይ ላይ ይግባኝ ማለት አይቻልም። በእነዚህ ጉዳይ ላይ ቅሬታ ሊኖረን ይችላል። በእነዚህ በጊዜያዊ ትዕዛዞች ወይም ብይኖች ላይ ቅሬታ ካለነ ዋናው የስረ ነገር ፍርዱ ካለቀ በኋላ አጠቃለን ከስረ ነገር ፍርዱ ጋር አጠቃለን ይግባኝ ማለት አለብን እንጂ በእያንዳንዱ ብይን ወይም ትዕዛዝ ቅሬታ ቢኖረንም ይግባኝ ማለት እንደማንችል ልንገነዘብ ይገባል ማለት ነው። አንድ ምሳሌ እናንሳ። ለምሳሌ ተከሳሽ በቀረበበት ክስ ላይ ይርጋን ቢያነሳ ለምሳሌ ጉዳዩ በይርጋ ቀሪ ሊሆን ይገባል በማለት መልስ ሲያስገባ ፍርድ ቤቱ በይርጋ ቀሪ ሊሆን አይገባም በማለት ብይን ሊሰጥ ይችላል። ስለዚህ በዚህ ጉዳይ ላይ ይግባኝ ማለት አንችልም ማለት ነው። መሆን ያለበት ምንድነው? እስከ መጨረሻው ከተከራከርን በኋላ የስረ ነገር ፍርዱ ወይም ደግሞ ዋናው የምንከራከርበት ጉዳይ ከተወሰነ በኋላ አጠቃለን ይግባኝ ማለት አለብን እንጂ በዚህ በመጀመሪያ ደረጃ መቃወሚያው በዚህ ጉዳይ ላይ ብቻ ይግባኝ ማለት አይቻልም ማለት ነው። ይሄ እንደ አንድ ምሳሌ ነው። ተያያዥነት ያላቸው ማንኛውም ትዕዛዝ ወይም ብይን በሚሰጥ ጊዜ አጠቃለን መጨረሻ ላይ ከስረ ነገር ፍርዱ ጋር ይግባኝ ማለት አለብን እንጂ ለእያንዳንዱ ብይን ወይም ትዕዛዝ ይግባኝ ማለት የማንችል መሆኑን ልንገነዘብ ይገባል ማለት ነው። ይህም እንግዲህ በፍትሐብሔር ስነ ስርዓት ህግ ቁጥር አንቀጽ 320 ንዑስ አንቀጽ 3 ላይ ተደንግጎ ይገኛል ማለት ነው። ነገር ግን በልዩ ሁኔታ ማንኛውም ሰው እንዲታሰር ወይም ደግሞ በማረፊያ ቤት ተይዞ እንዲቆይ ወይም ደግሞ ከስረ ነገር ፍርድ በፊት በእጁ ያለውን ንብረት ለሌላ ወገን እንዲያዘዋውር ውሳኔ ከተሰጠበት ይግባኝ ማለት ይቻላል ማለት ነው። ምክንያቱም ንብረቱን እያሳጣው ስለሆነ እንዲሁም ደግሞ የስር ትዕዛዝ ካለ ለምሳሌ ችሎት ደፈርክ ተብሎ ቢታሰር በዚህ ጉዳይ ላይ ይግባኝ ማለት ይቻላል ማለት ነው እንጂ የስረ ነገር ፍርዱ ዋናው እስከሚያልቅ ታስሮ መቆየት የለበትም ማለት ነው። ስለዚህ በእነዚህ ጉዳዮች ላይ ከሆነ ግን ይግባኝ ማለት ይቻላል ማለት ነው። ከዚህ ውጭ ግን በጊዜያዊ ትዕዛዞች ላይ ወይም ብይኖች ላይ ይግባኝ ማለት እንደማይቻል ልንገነዘብ ይገባል ማለት ነው። ይህም እንግዲህ በፍትሐብሔር ስነ ስርዓት ህግ ቁጥር 320 ንዑስ አንቀጽ 4 ላይ በግልጽ ተደንግጎ ይገኛል ማለት ነው። የይግባኝ ጊዜን በተመለከተ እንግዲህ የፍትሐብሔር ስነ ስርዓት ህግ ቁጥር 323 ንዑስ አንቀጽ 2 ምን ይላል? የይግባኙ አቤቱታ ለይግባኝ ሰሚው ፍርድ ቤት መቅረብ የሚገባው በ60 ቀን እንዲሆን ይናገራል ማለት ነው። ስለዚህ አንድ ውሳኔ ከተወሰነ በኋላ በውሳኔው ቅር የተሰኘ ሰው ውሳኔው በተወሰነ በ60 ቀን ውስጥ ማቅረብ አለበት ማለት ነው። በ60 ቀን ውስጥ ይግባኙን ካልጠየቀ ይግባኝ የማለት መብቱን ያጣል ማለት ነው። ይህ እንግዲህ ልዩ ህግ በሌላቸውና በጠቅላላ ህጉ ላይ ነው ተደንግጎ የሚገኘው ማለት ነው። ነገር ግን አንዳንድ ጉዳዮች የራሳቸው አዋጅ ያላቸው ጉዳዮች አሉ። ለምሳሌ መሬትን ብንመለከት የየራሳቸው አዋጅ ይኖራቸዋል። በዚህ በአዋጁ በልዩ ህጉ ከዚህ ያነሰ ሊሆን ይችላል። በ30 ቀን ውስጥ ሊል ይችላል። በ15 ቀን ውስጥ ሊል ይችላል። ስለዚህ በዚህን ጊዜ ተፈጻሚነት ያለው ልዩ ህጉን አዋጅ ነው ማለት ነው። ስለዚህ
ይህ ነገር ለሁሉ ተፈጻሚ አይደለም ማለት ነው። ልዩ ሕግ ለሌላቸው ወይም ደግሞ አዋጅ ለሌላቸው ነው እንጂ ለሁሉም ጉዳይ አይደለም ማለት ነው። ስለዚህ 60 ቀን ነው ብለን ተዘናግተን ጉዳያችን ይግባኝ ማለት መብት እንዳያልፍብን ጥንቃቄ ልናደርግ ይገባል ማለት ነው። ስለዚህ ከጉዳይ የሚለያይበት አለ ማለት ነው። ለምሳሌ አሰሪና ሰራተኛን በተመለከተ ከሆነ መታየት ያለበት ጉዳዩ የሚዳኘው በአሰሪና ሰራተኛ አዋጁ ስለሆነ የይግባኝ ጊዜው የሚወሰነው በዛው አዋጅ መሰረት ነው። ስለዚህ የይግባኝ ጊዜው በዚህ በጠቅላላ ሕጉ ሳይሆን በአዋጁ ስለሆነ የአዋጁን ነው መታየት ያለበት ማለት ነው። ስለዚህ ምን መሆን አለበት? ከጉዳይ ስለሚለያይ ጉዳያችን ልዩ ሕግ ያለው ወይም ደግሞ አዋጅ ያለው ከሆነ መታየት ያለበት አዋጁ ላይ ያለው የይግባኝ ማቅረቢያ ጊዜ ነው እንጂ በዚህ በጠቅላላ ሕጉ በፍትሐብሔር ስነ ስርዓት ሕጉ አይደለም ማለት ነው። ነገር ግን ይግባኝ የማቅረቢያ ጊዜያችን በተለያየ ምክንያት ሊያልፍብን ይችላል። እንግዲህ ብዙ ሰው የይግባኝ ጊዜ ካለፈ መብቴን አጥቻለሁ በማለት ቁጭ ይላል ማለት ነው። ነገር ግን የፍትሐብሔር ስነ ስርዓት ሕግ ቁጥር 326 ላይ በቂ ምክንያት ካለና ይግባኝ ያልጠየቅንበት በቂ ምክንያት ካለና የይግባኝ ጊዜ ቢያልፍም 60 ቀን ቢያልፍብንም እንኳን በልዩ ሁኔታ ይግባኝ ያላልንበት በዚህ በ60 ቀን ውስጥ ይግባኝ ያላልንበት በቂ ምክንያት ካለና ይግባኝ ማለት እንደምንችል ደንግጎ ይገኛል ማለት ነው። በፍትሐብሔር ስነ ስርዓት ሕግ ቁጥር 326 ንዑስ አንቀጽ 1 ላይ ተደንግጎ እንደሚገኘው እንግዲህ ይግባኝ የማያ ጊዜው በቂ በሆነ ምክንያት ያለፈበት እንደሆነ ምክንያቱን ለፍርድ ቤቱ በማስረዳት ይግባኝ እንዲል ይፈቀድለታል ማለት ነው። ነገር ግን ምክንያቱ በቂ መሆን አለበት ማለት ነው። ምክንያቱ ይግባኝ ያላለበት ምክንያት በቂና አሳማኝ መሆን አለበት ማለት ነው እንጂ በቂ ካልሆነ ፍርድ ቤቱ አይቀበለንም ማለት ነው። ይግባኙን በጊዜው ለማቅረብ ያልቻለው በአመልካቹ ጠበቃ ወይም በነገረ ፈጁ ወይም በወኪሉ ያለመቅረብ ምክንያት ከሆነ ግን እንደ በቂ ምክንያት አይቆጠርም ማለት ነው። ስለዚህ ጉዳይን የያዘው ጠበቃ ስለሆነ ነው፣ ነገረ ፈጅ ስለሆነ ነው፣ እኔ ብሆን አልቀርም ነበረ አልፈኝም ነበረ የሚሉ እንደ በቂ ምክንያት አይቆጠሩም ማለት ነው። ስለዚህ የጉዳዩ ባለቤት ዋናው ነቅቶ መከታተል አለበት ማለት ነው። መቼ ተወሰነ፣ ምን ተወሰነ የሚለውን ነቅቶ ተከታትሎ ይግባኝ እንዲባል መከታተል አለበት ማለት ነው። ቸልተኛ አለመሆኑን ማሳየት አለበት ማለት ነው። ቸልተኛ መሆኑ ከተረጋገጠ ግን የይግባኝ ጊዜው ያለፈበት ሰው ይግባኝ ማለት አይችልም ማለት ነው። በዚህም ጊዜ እንግዲህ የይግባኝ ጊዜው ያለፈበት አመልካች ምክንያቱን ጠቅሶ ለፍርድ ቤት ማመልከቻውን ማቅረብ አለበት ማለት ነው። ይግባኙ ያለፈበትን ምክንያት ጠቅሶ ማመልከቻ ለፍርድ ቤቱ ያቀርባል። ፍርድ ቤቱም ማመልከቻውን ተቀብሎ መርምሮ ውሳኔ ይሰጣል ማለት ነው። ይህ ውሳኔ እንግዲህ የመጨረሻ ነው ማለት ነው። ያስቀርባል ከተባለም ያስቀርባል፣ አያስቀርብም ከተባለም ደግሞ አያስቀርብም ለተባለበት ይግባኝ ማለት እንደማይቻል የፍትሐብሔር ስነ ስርዓት ሕግ ቁጥር 366 ንዑስ አንቀጽ 3 ላይ በግልጽ ደንግጎት ይገኛል ማለት ነው። ስለዚህ የይግባኝ ጊዜው ያለፈብኝ በቂ በሆነ ምክንያት ነው በማለት በምናቀርበው ቤቱታ ላይ ፍርድ ቤቱ የሚሰጠው ውሳኔ የመጨረሻ ነው፣ ይግባኝ የማይባልበት ነው ማለት ነው። እንግዲህ በይግባኝ ማመልከቻችን ላይ ምን ነገሮች መሟላት እንዳለባቸው እንመልከት። በይግባኝ ማመልከቻችን ላይ ምን ነገሮች መሟላት አለባቸው? አንደኛ መሟላት ያለበት ምንድን ነው? ይግባኝ የቀረበበትን ፍርድ ቤት ስምና የሚያስችልበትን ቦታ መጥቀስ አለብን ማለት ነው። ጉዳዩ በመጀመሪያ ደረጃ ፍርድ ቤት ካይቶ ከሆነ ለይግባኝ ሰሚው ፍርድ ቤት ይግባኝ ስናቀርብ ይግባኝ ሰሚው ፍርድ ቤት የት እንደሚገኝ ስሙን መግለጽ አለብን ማለት ነው። የፍርድ ቤቱን ስምና የሚያስችልበትን ልዩ ቦታ መግለጽ አለብን ማለት ነው። ሁለተኛው ከይግባኝ አቤቱታችን ላይ መካተት ያለበት ሁለተኛው ምንድን ነው? የይግባኝ ባዩንና የመልስ ሰጩን ስምና አድራሻ መጻፍ አለብን ማለት ነው። ይህም ለምን ይጠቅማል? እንግዲህ በተለይ አድራሻው የሚጠቅመና ከመጥሪያ ማድረስ ጋር ተያይዞ መጥሪያ ለማድረስ መሰረታዊ ነገር ነው ማለት ነው። ስለዚህ የይግባኝ ባዩም ሆነ የመልስ ሰጩ አድራሻ ከሌለ መጥሪያ ለማድረስ ፍርድ ቤቱ ስለሚቸገር ግዴታ ምን መሆን አለበት? የመልስ ሰጭም ሆነ የይግባኝ ባይ ስምና አድራሻ መጠቀስ አለበት ማለት ነው። ይህም እንግዲህ
በፍትሐብሔር ስነ ስርዓት ህግ ቁጥር 327 ላይ ተደንግጎ ይገኛል ማለት ነው። ሶስተኛው ምንድን ነው? ይግባኝ የተባለበትን ፍርድ የሰጠው ፍርድ ቤት ስምና ፍርዱ የተወሰነበትን ቀንና የመዝገብ ቁጥር መጥቀስ አለብን ማለት ነው። ፍርዱ የተሰጠበትን ቀን እንዲሁም የመዝገብ ቁጥሩ መካተት አለበት ማለት ነው። ሌላው መካተት ያለበት ምንድን ነው? ለይግባኙ ምክንያት የሆኑትን ነገሮች ወይም ደግሞ የጉዳዩን አመጣጥ ባጭሩ መጥቀስ አለብን ማለት ነው። እንደዚህም በሆነ ጊዜ ይግባኝ ሰሚው ፍርድ ቤት ስለ ጉዳዩ አመጣጥ እንዲያውቅ ይረዳዋል ማለት ነው። ስለዚህ የሥራ ነገር ክርክሩን በስር ፍርድ ቤት የነበረውን ክርክር የጉዳዩን አመጣጥ መግለጽ ያስፈልጋል ማለት ነው። ሌላው መሟላት ያለበት ምንድን ነው? በይግባኙ እንዲታረምልን የምንፈልገውን ነገር ዝርዝርና የምንጠይቀውን ዳኝነት መጥቀስ አለብን ማለት ነው። ስለዚህ የምንጠይቀውን ዳኝነት እንዲታረምልን የምንፈልገውን ነገር መጥቀስ አለብን ማለት ነው። ሌላው ይግባኝ የተባለበትን ፍርድ የሰጠው ፍርድ ቤት የመዝገብና የፍርድ ግልባጭ ትክክል ግልባጭ ስለመሆኑ ማህተም ሆኖበት መቅረብ አለበት ማለት ነው። የመዝገብ ግልባጩ ይግባኝ ስንል የይግባኝ ግልባጭ ይሰጠናል። ይህ የመዝገብ ግልባጭ እያንዳንዱ የስር ፍርድ ቤት ማህተም ያለበት መሆን አለበት። እያንዳንዳቸው ሰነዶች የስር ፍርድ ቤት ማህተም ያለባቸው መሆን አለበት ማለት ነው። ማህተም ሆኖበት ለይግባኝ ሰሚው ፍርድ ቤት መቅረብ አለበት ማለት ነው። ይህ የሚሆነው ምንድን ነው እንግዲህ የሚጠቅመው ለምንድን ነው? ይግባኝ ካልን በኋላ በስር ፍርድ ቤት ያልታዩ ሰነዶች ተጨርብረው እንዳይገቡ እንዲጠቅም ማለት ነው። ስለዚህ የፍርድ ቤቱ ማህተም የሌለበት ማስረጃ ወደ ይግባኝ ሰሚ ፍርድ ቤት ቢሄድ ተቀባይነት የለውም ማለት ነው። ስለዚህ እያንዳንዱ ሰነድ ይግባኝ ስንል የፍርድ ቤቱ ማህተም መኖሩን ማረጋገጥ አለብን ማለት ነው። ስለዚህ እነዚህ በጣም ወሳኝ ነገር ናቸው ማለት ነው። ሌላው ምን መሆን አለበት? የይግባኙ ማመልከቻ በአጭሩ ተዘጋጅቶ ይግባኝ የተባለበትን ፍርድ የሚቃወምበትን ምክንያት ዘርዘር ለእያንዳንዱ ምክንያት አርዕስትና ተራ ቁጥር በመስጠት መቅረብ አለበት ማለት ነው። ስለዚህ የይግባኝ ማመልከቻችን ምን መሆን አለበት? አርዕስት ተዘጋጅቶለት ተራ ቁጥር ተሰጥቶለት መቅረብ አለበት ማለት ነው። ስለዚህ የምንጠይቀው ዳኝነት አንደኛ፣ ሁለተኛ፣ ሶስተኛ እየተባለ ተራ ቁጥር ተሰጥቶትና ርዕስ ተሰጥቶት፣ ለምሳሌ የስር ፍርድ ቤት የምስክሮችን ቃል በትክክል አልመዘገበልኝም ከሆነ የምስክር ቃልን በተመለከተ በማለት አርዕስት ይሰጠዋል ማለት ነው። ሌላ የሰነድ ማስረጃዎችን ምዘናን በተመለከተ ከሆነ ደግሞ የሰነድ ማስረጃዎችን ምዘናን በተመለከተ እየተባለ አርዕስት እየተሰጠው ተራ ቁጥር እየተሰጠው መቅረብ ይኖርበታል ማለት ነው። ነገር ግን የይግባኝ ማመልከቻችን አሁን ባልኩት አግባብ ተሟልቶ ካልቀረበ ምን ያደርጋል? ፍርድ ቤቱ ለይግባኝ ባዩ ይመልስለታል ማለት ነው። ስለዚህ እነዚህ ነገሮች ይሟሉ እምላችሁ ለምንድን ነው? በፍትሐብሔር ስነ ስርዓት ህግ ቁጥር 330 መሰረት ፍርድ ቤቱ የይግባኙን ግልባጭ ለይግባኝ ባዩ ይመልስለታል ማለት ነው። ለይግባኝ ባዩ ይመልስለታል። እንደገና አዘጋጅተህና በማለት ይመልስለታል። ወይም ደግሞ ይህን አስተካክል በማለት ይመልስለታል ማለት ነው። ስለዚህ እንዲህ ብሎ ከሚመለስባችሁ እና ጊዜያችሁን ገንዘባችሁን ከምታባክኑት ምን መሆን አለበት? አሁን የምነግራችሁን ነገሮች በትክክል መሟላታቸውን ማረጋገጥ አለባችሁ ማለት ነው። እንደዚህም ከሆነ እንግዲህ ምን መሆን አለበት? ይግባኝ ስንል መታገድ ያለበት ንብረት ካለ ይግባኝ ሰሚው ፍርድ ቤት እንዲያግድላችሁ የእግድ ትዕዛዝ መጠየቅ አለባችሁ ማለት ነው። ስለዚህ ይግባኝ ስትሉ ይግባኝ ሰሚ ፍርድ ቤት እግድ እንዲሰጣችሁና ንብረቱ የሚባክን ከሆነ እንዲታገድላችሁ ከይግባኛችሁ ጋር አብራችሁ ማቅረብ አለባችሁ ማለት ነው። ነገር ግን ከስር ፍርድ ቤትም መጠየቅ ትችላላችሁ። ውሳኔው እንደተሰጠው ወዲያውኑ ይግባኝ ማለታችሁን ገልጻችሁ ይግባኝ ልል ስለሆነ ክርክር የተነሳበት ንብረት ይታገድልኝ በማለት አቤቱታችሁን ለስር ፍርድ ቤት ማቅረብ ትችላላችሁ። ይግባኝ ሰሚው ፍርድ ቤት ተለዋጭ ቀጠሮ እስከሚሰጥበት ድረስ የስር ፍርድ ቤት እግድ እንዲያወጣላችሁ መጠየቅ ይቻላል። እንግዲህ ስለ ይግባኝ ዛሬ ያቀረብኩላችሁ የህግ ምክር ይህን ይመስላል። ውድና የተከበራችሁ የቻናሌ ተከታታዮች
ለዛሬ ያቀረብኩላችሁ የህግ ምክር ይህን ይመስላል። ጠቃሚ ሆኖ ካገኛችሁት ለምታውቋቸው ሼር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።